አድማጮቻችን አስደንጋጭ ሰበር ዜና እየሰማን እንገኛለን። በተለይም ደግሞ ህወሓትንና የፋኖ ኃይሎችን በተመለከተ እየወጡ የሚገኙ መረጃዎች የአራት ኪሎ ቤተ መንግስት ሹማምንትን የብልጽግና ባለስልጣናትን ከፍተኛ ድንጋጤ ውስጥ ስለመክተቱ እየተሰማ ነው የሚገኘው። ውድ አድማጮች እንግዲህ የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን የፋኖን ኃይሎች ትግል በተመለከተ ብሎም በአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በተመለከተ ያካሄዱት ንግግር በከፍተኛ ሁኔታ በብዙሃኑ ዘንድ በሶሻል ሚዲያው ዘንድ እያነጋገረ ነው የሚገኘው። ይህ ጉዳይ ደግሞ የአራት ኪሎ ቤተ መንግስት ሹማምንትንም አጣብቂኝ ውስጥ ስለመክተቱም ነው ምንጮች እያመላከቱ የሚገኙት። የብልጽግና ሰዎች የብልጽግና ሹማምንትና አብይ አህመድ የፋኖ ኃይሎች ከህወሓት ጋር ተቀናጅተዋል። እንዲሁ ደግሞ የህወሓት ከፍተኛ ጄኔራሎች የህወሓት ማለትም የቲዲኤፍ ከፍተኛ ጄኔራሎችና የጦር መሪዎችም የፋኖን ኃይሎች በቀጥታ በጎጃም በወሎና በሸዋ ግንባር በመግባት እያዘዟቸውና ጦርነቱ ላይም እየተሳተፉ ይገኛሉ በሚል በፌደራል መንግስቱ በኩል ከፍተኛ ሰሞታዎች አሉ። ያም ሆኖ ግን የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን በይፋ ምላሽ ሰጥተውበታል። በፋኖና በህወሓት መካከል ያለው ግንኙነት ምንድነው? የፌደራል መንግስቱ እየከሰሰ እንደሚገኘውና ከፍተኛ ትችት ውስጥ እንደገባው የህወሓት ኃይሎች እስከ ፋኖ ኃይሎች በስተጀርባ ተሰልፈው እየተዋጉ ነው ወይ ለሚለው ምላሽ የሰጡበት ነው። እንግዲህ አድማጮች እንደሚታወቀው ህወሓት በተለይ በወልቃይት በራያና በአላማጣ በኩል ያላቸው አቋም እነዚህ አካባቢዎች የኛ አካባቢዎች ስለሆኑ ወደ ትግራይ ሊጠቃለሉ ይገባል የሚል አቋምን ይዘዋል። ይሄ በሆነበት ሁኔታ ታዲያ የፋኖ ኃይሎች እንዴት ከህወሓት ጋር ሊቀናጁ ቻሉ የሚለው የብዙሃኑ ጥያቄ ነው። ታዲያ ለዚህም ጥያቄ ዶክተር ደብረጽዮን ምላሽ ሰጥተውበታል። በተለይ የአማራን ህዝብ አስመልክቶ ያካሄዱት ንግግር በከፍተኛ ሁኔታ አስደናቂ ነው፣ እናስደምጣችኋለን። እንግዲህ በቀጥታ ወደ መረጃችን እንለፍ አድማጮቻችን። የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን ከ3 ዓመት በፊት በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። የፌደራል መንግስቱ የሻዕቢያ ኃይሎችና የአማራ ኃይሎች ማለትም የፋኖ ኃይሎች የትግራይ ህዝብ ላይ ጦርነትን ከፍተዋል። ያ ጦርነት ግን የግብዣ ጦርነት ነው። ለዛ ጦርነትም ተጠያቂ የሚሆነው የፌደራል መንግስቱና አብይ አህመድ ነው እንጂ የአማራ ህዝብ አይደለም በማለት ዶክተር ደብረጽዮን ምላሽ ሰጥተውበታል። አሁን ላይ ጠላታችን የሚሆነው ብልጽግና ነው። የብልጽግና ዋነኛ ጠላት ህወሓት ነው። የህወሓትም ዋነኛ ጠላት ደግሞ እንደዚሁ ብልጽግና ነው። ስለዚህ የብልጽግና እቅዱና ሐሳቡ ሰሜኖችን ማጥፋት፣ ሰሜኖችን መደምሰስ፣ ሰሜኖችን ማዳከም መሆኑን ተገንዝበናል ያሉት ዶክተር ደብረጽዮን ከዚህ በኋላ ከአማራ ህዝብ ጋር የሚሆን ከኤርትራ ህዝብ ጋር አንዳችም አይነት ጸብ የለንም፣ የህዝብ ለህዝብ ግንኙነቱንም ማጠናከር እንፈልጋለን ሲሉ ተደምጠዋል። ዶክተር ደብረጽዮን የትግራይ ህዝብና የአማራ ህዝብ የህዝብ ለህዝብ ግንኙነት ማጠናከር አለበት። ምክንያቱም በባህል በትውፊት ብሎም በሃይማኖት አንድ የሆነ ህዝብ ነው። የተዋለደ የተጋመደ ህዝብ ነው። ይሄንን ህዝብ ፈጽሞ መለያየት አይቻልም። ምክንያቱም ህዝቡ ጎረቤታማሞች ህዝቦች ናቸው። እንዲሁም ደግሞ ከኤርትራ ጋር የህዝብ ለህዝብ ግንኙነት ልናጠናክር ይገባል ሲሉ የተደመጡት ዶክተር ደብረጽዮን ከፋኖ ኃይሎች ጋር በተለይም ከሸዋ ከወሎ ከጎጃምና ከጎንደር ከተወጣጡ የፋኖ ከፍተኛ አዛዦች ጋርና መሪዎች ጋር ጥብቅ የሆነ ውይይቶችን እያካሄዱ እንደሚገኙ ሲናገሩ ተሰምተዋል። እንዲሁ ከጎጃም አርበኛ ዘመነ ካሴ፣ ከወሎ አርበኛ ምሬ ወዳጆ፣ እንደዚሁም ደግሞ ከጎንደር አርበኛ ሀብቴ ወልዴ፣ ከሸዋም እንደዚሁ አርበኛ ደሳለኝ ሲያስብ ሸዋን የመሳሰሉ የፋኖ ከፍተኛ አዛዦችና መሪዎችም ወደ መቀሌ በማቅናትም ከቲዲኤፍ ከፍተኛ አዋጊዎች ጋርና ጄኔራሎች ጋር ጥብቅ የተባለ ውይይቶችን እንዳካሄዱ እንዲሁ ለመስማት ተችሏል። ታዲያም ይህም ስብሰባ ዋነኛ ዓላማው የብልጽግናውን አገዛዝ አሊያም እና አብይ አህመድን በአጠቃላይ
የብልጽግና ሹማምንትን እነ ሽመልስ አብዲሳን ከስልጣን ለማስወገድ በአንድነት ልንቆም ይገባል። ከዚህ በኋላ የእርስ በርስ ጦርነት የእርስ በርስ ግጭት ውስጥ ልንገባ አይገባም የሚል አቋምን እንዳነገበ እንዲሁ ለማወቅ ችለናል ማለት ነው። ታዲያ በቀጥታም ከኤርትራም የጦር መሳሪያዎች ወደ አማራ ክልል ከተሞች እየተላኩ እንደሚገኙ እንዲሁ ደግሞ ህወሓትም ከግብጽና ከኤርትራ ያገኘቻቸውን ዘመናዊ የጦር መሳሪያዎችን ለፋኖ ኃይሎች እያስታጠቀች እንደምትገኝ የሚያመላክቱ መረጃዎች በይፋ በብዛት እየወጡ ይገኛሉ። ታዲያ ይህ ጉዳይ ደግሞ የአራት ኪሎን ቤተ መንግስት የብልጽግናን ባለስልጣናት እነ አብይ አህመድን በከፍተኛ ሁኔታ ድንጋጤ ውስጥና አጣብቂኝ ውስጥ ስለመክተቱም የሚያመላክቱ መረጃዎች አሉ። አድማጮች ስለምትከታተሉን አመሰግንን። ሰላም ሁኑልን።